በጸሎታቸው ያፈለቁትን ጸበል ከእምነታቸው ጋር አቀላቅለው በመጠጣትና በመጠመቅ ልጅን የሚያሰጡ እስከ 22 ትውልድም ድረስ የሚያስምሩ አደራ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። በተለይ በልጅ ጦት የምትሰቃዩ ሰዎችና እንዲሁም ደግሞ በግለ ወሲብ ወይም ደግሞ በግብረ አውናንና በህልመ ሌሊት የምትሰቃዩ ሰዎች ይሄ ቪዲዮ ለእናንተ ነው። ነገ ሚያዝያ 10 በዓላቸውን ላከበረ፣ በስማቸው ለተማመነ፣ በስማቸው ለተማጸነ፣ በቃል ኪዳናቸው ለአመነ፣ ዝክራቸውን መታሰቢያቸውን ላደረገ፣ የገድላቸውን መጽሐፍ ላነበበ ላስነበበ፣ በቤቱም ገዝቶ መሆን አስጽፎ ላስቀመጠ ሰው እስከ 22 ትውልድ ድረስ የሚያስምሩና ለእርኩስ መንፈስ፣ ለሰይጣን ስራ፣ ለአጋንንት ስራ በተለይ ደግሞ በባለትዳሮች መካከል እየገባ ትዳራቸውን የሚበጠብጠውን በተለይ ደግሞ የሴቶችን ማህፀን ዘግቶ ልጅ እንዳይወልዱ የሚያደርግን እርኩስ መንፈስ ነቅለው የሚጥሉና የሴቶችን ማህፀን ዘግታ ሴቶችን ልጅ እንዳይወልዱ የምታደርገውን ክፉ መንፈስ ቡላድ የተባለች ክፉ መንፈስ ከጎጃም ምድር ነቅለው ያስወጡ ታላቅ ቅዱስ አባት በተለይ ይህች ቡላድ የተባለች እርኩስ መንፈስ ሴቶችን መካን አድርጋ ማህፀን ላይ ተቀምጣ ልጅ እንዳይወልዱ ማድረግ ብቻ ወይም ደግሞ እንዲያስወርዳቸው ማድረግ ብቻ ሳይሆን ወንዶችን ትዳር እንዳይይዙ ትዳር ከያዙም በኋላ ደግሞ ከሚስቶቻቸው ጋር እንዳይስማሙ የምታደርግ ወንዶችን በተለየ ሁኔታ ለህልመ ሌሊት እንዲጠቁ የምታደርግ ወንዶችንም ደግሞ ግለ ወሲብ እንዲፈጽሙ የምታደርግ ግብረ አውናን እንዲፈጽሙ የምታደርግ በመጨረሻም ደግሞ ራስን እስከ ማስጠፋት ድረስ ብልትን እስከ ማስቆረጥ ድረስ ብሎም ደግሞ ለስንፈተ ወሲብ የምትዳረግ ክፉ መንፈስ ናት። ይህችን እርኩስ መንፈስ ይህችን ክፉ እርኩስ የሆነች ቡላድ የተባለች መንፈስ ከምድረ ጎጃም ጠራርገው ያስወጡና አሁንም በዚህ በእኛ በኃጢአተኞች ዘመን በስማቸው ስንማጸን በቃል ኪዳናቸው ስንተማመን በዓላቸውን ስናከብር የገድላቸውን መጽሐፍ ገዝተንም ሆነ አስጽፈን በቤታችን ስናስቀምጥ ገድላቸውን ስናንብና ስናስነብብ ፈጥነው በመድረስ ከዚህች እርኩስ መንፈስ የሚያላቀቁን ቅዱስ አባት በስማቸው በፈለቀው ጸበል በጸሎታቸው ባፈለቁት ጸበል ከማንኛውም ደዌና በሽታ የሚፈውሱና በተለይ ደግሞ ልጅ እምቢ ያላቸው ልጅ መውለድ ያልቻሉ ሴቶች ይህንን በጸሎታቸው ያፈለቁትን ጸበል ቢጠመቁበት ወይም ደግሞ ቢጠጡበት ልጅ እንደሚያሰጡ ቃል ኪዳን የተገባላቸው ታላቅ ቅዱስ በሕይወት በአካለ ሥጋ እያሉ ይጠቀሙባት ይይዟት የነበረችው የእጅ መቋሚያቸው የሚሞተውና የማይሞተውን ሰው የምትለይላቸው ከጎጃም አውራጃ እነብሴ ይሄውም ነድ አጽራ ማርያም አካባቢ ያሉ ማህበረሰቦች በእርሶ አምላክ አምነናል እባክዎትን ክርስትና ያስነሱን ያጥምቁን ብለው መልእክት ቢልኩባቸው እሳቸውም ወደዚህ ማህበረሰብ በመሄድ በአንድ ቀን 9999 ሰዎችን በማጥመቃቸው ከሰማይ እስከ ምድር ድረስ የብርሃን አምድ ተተክሎላቸዋል። በዚህም የተነሳ በቀድሞ ስማቸው አባ በኪሞስ ሲባሉ የነበሩት እኒህ ታላቅ አባት ብርሃን ስለተከሰተላቸው ብርሃን ስለተገለጸላቸው አቡነ ተከስተ ብርሃን ሊባሉ ችለዋል። እንዲሁም ደግሞ እነዚህን 9999 ሰዎች ሲያጠምቁባት የነበረችው ወንዝ እሳት አጥሯት ስለታየች በመንፈስ ቅዱስ እሳት ታጥራ ስለነበረ ይሄ አካባቢም አሁንም ዘመን ድረስ ነድ አጽራ ማርያም ሊባል ችሏል። እኒህ የተከበረና የተቀደሰ ብዙ አጋንንትን እያስወጣ ብዙ ህሙማንን እየፈወሰ ብዙ ደዌ እየፈወሰ የሚገኘው ቅዱሱ አጽማቸው ራሳቸው በመሰረቷትና በአቋቋሟት በድማ ማርያም የሚገኝላቸው ኢትዮጵያዊው የሃይማኖት ገበሬ የአጋንንቱ መቅሰፍት የመካኖች መከታ ቅዱሱ አባታችን አቡነ ተከስተ ብርሃን አባ በኪሞስ ነገ ሚያዝያ 10 የወርሃዊ በዓላቸው ነው። አደራ ይህንን ቪዲዮ በተለየ ሁኔታ ህልመ ሌሊት ለሚያጠቃቸው ሰዎች፣ ግለ ወሲብ ወይም ደግሞ ግብረ አውና ለሚፈጽሙ ሰዎች፣ ስንፈተ ወሲብ ላጠቃቸው ሰዎች፣ በትዳር ህይወት ውስጥ ሆነው ልጅ መውለድ እምቢ ላላቸው ሰዎች፣ በማንኛውም ደዌና ችግር ላይ ላሉ ሰዎች በሙሉ በደንብ አድርጋችሁ ኮፒ ሊንክ ሼር በማድረግ እንዲደርሳቸው አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ ጠይቃለሁ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከአቡነ ተከስተ ብርሃን አባ በኪሞስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።